አሜሪካና ኢራን በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማቆም ተስማሙ። የተባበሩት መንግስታት እና የተለያዩ አገራት በኢራንና አሜሪካ መካከል የተደረሰውን ስምምነት አደነቁ። 15 ሰዓታትን የፈጀው ንግግር ወደ ስምምነት አድርሷል። ስምምነቱ መካከለኛው ምስራቅን ለሚቀጥሉት 50 ዓመታት በመሰረታዊነት የሚለውጥ ነው በማለት ምክትል ፕሬዝዳንት ቫንስ ተናግረዋል። የተባበሩት መንግስታት እና የተለያዩ አገራት በኢራንና አሜሪካ መካከል የተደረሰውን ስምምነት አደነቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉታሬዝ ቃል አቀባይ ዩናይትድ ስቴትስ እና ኢራን የሰላም ስምምነቱ ላይ መድረሳቸውን ይፋ በማድረጋቸው ደስተኛ መሆናቸውን ተናገሩ። ቃል አቀባዩ አክለውም ይህ ግጭቱን በሰላማዊ መንገድ ለመፍታት ወሳኙ እርምጃ መሆኑን ገልጸዋል። የጃፓን ጠቅላይ ሚኒስትር ሳናኤ ታካኢቺ በበኩላቸው የሰላም ስምምነቱን ካደነቁ የዓለም መሪዎች መካከል ናቸው። ጠቅላይ ሚኒስትሯ ጃፓን በሆርሙዝ ወሽመጥ ነፃ እና ደህንነቱ የተጠበቀ እንቅስቃሴ በተግባር እንደሚረጋገጥ በብርቱ ተስፋ ታደርጋለች ካሉ በኋላ በኢራን የኒውክሌር እና ሌሎች ጉዳዮች ላይ የመጨረሻው ስምምነት በቅርቡ ይደርሳል ብለው እንደሚጠብቁም ተናግረዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ስምምነቱ ቋሚና ዘላቂ ሰላም ያመራል ብለው ተስፋ እንደሚያደርጉ ተናግረዋል። ሙሉ በሙሉ ተግባራዊ ለማድረግ ጊዜ ቢወስድም ይህንን ወሳኝ የንግድ መተላለፊያ መልሶ መክፈት በኢነርጂ ዋጋና ምጣኔ ሀብት ላይ የሚያደርሰውን ጫና ያቀላል ብለዋል። የኒውዚላንድ ውጭ ጉዳይ ሚኒስትር ዊንስተን ፒተርስ ወሳኝና ገንቢ ስምምነት እንዲሁም ውጥረትን ለመቀነስ እንዲሁም መረጋጋትን ለዓለም ምጣኔ ሀብት ደህንነትን ወሳኝ በሆነው ቀጠናው ለማምጣት ቁልፍ እርምጃ መሆኑን ተናግረዋል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን እና ጣሊያን ከስምምነቱ በኋላ በጋራ ባወጡት መግለጫ አሜሪካንና ኢራንም እንዲሁ በድርድሩ ውስጥ የተሳተፉት ሙሉ እንኳን ደስ አላችሁ ብለዋል። ይህ ቀጠናዊ መረጋጋት ለማምጣትና ዓለም ምጣኔ ሀብትን ለማረጋጋት ጥሩ ዕድል ነው በማለትም ተናግረዋል። ስምምነቱ በፍጥነትና በተሟላ መልኩ ተግባራዊ እንዲሆን ጥሪ ያቀረቡት ሀገራቱ የሆርሙዝ ወሽመጥ ያለምንም ቅድመ ሁኔታ እና ያለ ገደብ እንዲከፈት ጠይቀዋል። አሜሪካ እና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ሆኑ። የኢራን ብሔራዊ መገናኛ ብዙሃን በቴህራን እና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። የመገናኛ ብዙሃኑ ባቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦች በሁለቱም ወገን ማረጋገጫ አልተሰጠባቸውም። ሚሄር የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ ዕቅድ ያቀርባሉ፣ በኢራን የነዳጅ ዘይት እና ኢነርጂ ምርቶች ላይ የተጣለውን ማዕቀብ ማንሳት፣ ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠናው ያላትን ጦር አትጨምርም እና አዲስ ማዕቀብም አትጥልም ብለዋል። ሚሄር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቷ እስኪለቀቅ የኢራን ነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀምርም ሲል ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት በጸጥታው ምክር ቤት ውሳኔ እንደሚጸድቅ ዘግበዋል። 15 ሰዓታትን የፈጀው ንግግር ወደ ስምምነት አድርሷል። የኢራን ምክትል ውጭ ጉዳይ ሚኒስትር የኳታር አሸማጋዮች ትናንት በቴህራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደርስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታት ያህል የረዘመ ንግግር ማድረጋቸውን ገለጹ። ካዛም ካህሪ ባባዲ ለኢራን መገናኛ ብዙሃን ሰኞ ዕለት እንደተናገሩት ይህ ድርድር ረጅም ጊዜ የወሰደ ነው ብለዋል። የኳታር የልዑካን ቡድን ኢራንና በዩናይትድ ስቴትስ ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ዙሪያ ውይይቶቻቸውን እንዲቋጩ ለማስቻል ትናንት ቴህራን ነበሩ ብለዋል። ወደ 14 እና 15 ሰዓታት የፈጀ ረጅም ንግግር ተካሂዷል። በዚህ ጊዜ እስላማዊ ሪፐብሊክ ሰነዱ ላይ የመጨረሻውን ማሻሻያ አቅርባለች። እነዚያ ማሻሻያዎች ተቀባይነት አግኝተዋል። እንዲሁም ኢስላማባድ ያቀረበችው የመግባቢያ ሰነድ ጸድቋል። ምክትል ሚኒስትሩ የኢራን ዋና ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆንም በርካታ የምታነሳቸው ጉዳዮች ስላሏት የስምምነቱ የመጨረሻው ክፍል ላይ በ60 ቀናት ውስጥ ውይይት ይካሄዳል ብለዋል። ስምምነቱ መካከለኛው ምስራቅን ለሚቀጥሉት 50 ዓመታት በመሰረታዊነት የሚለውጥ ነው በማለት ምክትል ፕሬዝዳንት ቫንስ ተናግረዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው ሲሉ ተናገሩ። ይህ የዓለማችን ቀጠና በእኔ የዕድሜ ዘመን በሙሉ ከዚያም ለረዘመ ጊዜ የአለመረጋጋት ምንጭ ነበር ሲሉ ለመገናኛ ብዙሃኑ ገልጸዋል። ቫንስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም አሞካሽተዋቸዋል። አክለውም አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመን መገንባት ይቻላል ብለዋል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት ማመንጨት እንችላለን ሲሉም ተደምጠዋል።
እነዚህን የመሳሰሉ የሚገርሙ መረጃዎች ለማግኘት ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን ተጫኑ።